ጤና ይስጥልን የተከበራችሁ የዜና ቤት ሚዲያ ቤተሰቦች እንደምን አላችሁ? አሁን የደረሱን አጫጭርና ሰበር መረጃዎች ለእናንተ አዘጋጅተን ቀርበናል። ሁልጊዜም ትክክለኛና ሚዛናዊ መረጃዎች ፈጥነው እንዲደርሷችሁ የዩቲዩብ ቻናላችንን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ወደ መጀመሪያው ሰበር መረጃችን ስናመራ አሜሪካን በ24 ሰዓት ውስጥ ኢራን ላይ ሁለተኛ የጥቃት ማዕበል ሰንዝራለች። የሁለቱ አገራት ስምምነት አደጋ ላይ ወድቋል ተብሏል። ይህንን በተመለከተ ዘርዘር ያለ መረጃ ይኖረናል፣ እንመለስበታለን። ወደ ሌላኛው መረጃችን ስናቀና ዩክሬን ግዙፍ የሰው አልባ አውሮፕላን ጥቃት በሩሲያ ላይ በማድረስ ከፍተኛ አደጋ አድርሳለች። ፕሬዚዳንት ዜሌንስኪም ዩክሬን የምትቃጠል ከሆነ ሞስኮም ትነዳለች ብለው ተናግረዋል። ይህን በተመለከተ ሁለተኛ ዘርዘር ያለ መረጃ ይኖረናል፣ እንመለስበታለን። በተጨማሪም የአየር ንብረት ለውጥ ያስከተለው የአውሮፓ ታሪካዊ የሙቀት ማዕበል የሰዎችን ሕይወት ከመቅጠፍ ባለፈ ተቋማትን እያስጨነቀ ይገኛል። እነዚህንና ሌሎች ዘርዘር ያሉ መረጃዎችን ታደምጣላችሁ። አብራችን እንድትቆዩ እንጋብዛለን። ወደ መጀመሪያው መረጃችን እናልፋለን። ወደ መጀመሪያው መረጃችን ስናቀና በአሜሪካና በኢራን መካከል በቅርቡ የተደረገው የሰላም ስምምነት አደጋ ላይ መውደቁ ተሰምቷል። ይህ የሆነው የአሜሪካ ጦር የኢራን ወታደራዊ ኢላማዎች ላይ 24 ሰዓት ባልሞላ ጊዜ ውስጥ ለሁለተኛ ጊዜ የጥቃት ማዕበል መክፈቱን ተከትሎ ሲሆን ክስተቱ ቀጠናውን ወደ ከፋ ወታደራዊ ግጭት ሊያመራው እንደሚችል ተገምቷል። ነገሩ የተጀመረው ከ10 ቀናት በፊት አሜሪካና ኢራን በመካከላቸው ያለውን ጦርነት ለማስቆምና የዲፕሎማሲያዊ ንግግሮችን ለመጀመር የስምምነት ሰነድ በተፈራረሙበት ወቅት ሲሆን ፕሬዚዳንት ዶናልድ ትራምፕ ይህንን ስምምነት የኢራናውያን ያለምንም ቅድመ ሁኔታ እጅ መስጠት ሲሉ ገልጸውት የነበረ ሲሆን ሆኖም ይህ ስምምነት በተፈረመበት በሳምንቱ ማለትም ባለፈው ሐሙስ ዕለት አሜሪካ በአንድ የንግድ መርከብ ላይ ለተፈጸመባት ጥቃት ምላሽ ለመስጠት በሚል በኢራን ኢላማዎች ላይ የመጀመሪያውን ጥቃት ሰነዘረች። ኢራንም ለአሜሪካ የመጀመሪያ ጥቃት ምላሽ ለመስጠት ቅዳሜ ማለዳ ላይ በባህሬን የሚገኙ የአሜሪካ የጦር ሰፈሮች ላይ ጥቃት የፈጸመች ሲሆን በዚሁ ቅዳሜ ዕለት ጠዋት የኢራን አብዮታዊ ኃይል በሆርሙዝ ባህር ወሽመጥ ውስጥ የምትጓዘውን ኤምቲ ኩኩ የተባለችውን የንግድ መርከብ ላይ የድሮን ጥቃት ሰነዘረች። ይህችም መርከብ ከ2 ሚሊዮን በላይ በርሜል ነዳጅ ድፍድፍ ጭና የነበረች ሲሆን ጥቃቱን ተከትሎ የአሜሪካ ጦር ባለፉት 24 ሰዓት ውስጥ በኢራን ኢላማዎች ላይ ለሁለተኛ ጊዜ የጥቃት ማዕበል በመሰንዘር የአየር ድብደባውን ፈጽሟል። የአሜሪካ መካከለኛ እዝ የተባለውና በመካከለኛው ምስራቅ የአሜሪካ ወታደራዊ ስምሪት የሚመራው ዋና መስሪያ ቤት እንዳስታወቀው የአሜሪካን የጦር አውሮፕላኖች የኢራንን ወታደራዊ የስለላ መሰረተ ልማት፣ መገናኛ ስርዓቶች፣ የአየር መከላከያ ጣቢያዎችንና የድሮን ማከማቻ ስፍራዎችና የማዕድን ማውጫ አቅሞችን በዋናነት ኢላማ አድርገው ደምስሰዋል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ትሩስ ሶሻል በተባለው ማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ አዲሶቹን ጥቃቶች ማረጋገጣቸውን ገልጸው ተጨማሪ ወታደራዊ እርምጃዎችን እንደሚወስዱ አስፈራርተዋል። ፕሬዚዳንቱ አሜሪካ በምክንያታዊነት መቀጠል የማትችልበት ደረጃ ላይ ደርሳለች ብለው ካሉ በኋላ በጣም በተሳካ ሁኔታ የጀመርነውን ስራ በወታደራዊ መንገድ ለማጠናቀቅ እንገደዳለን ሲሉ አስጠንቅቀዋል። አክለውም ይህ ከተከሰተ የኢራን እስላማዊ ሪፐብሊክ አይኖርም በማለት የማስጠንቀቂያ መልእክታቸውን አስተላልፈዋል። ይህ በአሜሪካና በኢራን መካከል በከፍተኛ ሁኔታ እየጨመረ የመጣው ውጥረት በሁለቱ ሀገራት መካከል በቅርቡ የተደረሰውን የሰላም ስምምነት ሙሉ በሙሉ ለአደጋ የሚያጋልጥ ሆኗል። ወደ ሌላኛው መረጃችን ስናቀና ዩክሬን በምታካሂደውና ከፍተኛ አቅም በታየበት የሰው አልባ አውሮፕላን የጦርነት ዘመቻ በሩሲያ ላይ ከፍተኛ ተጽዕኖ እያደረሰ መሆኑ ተሰማ። ይህ ጥቃት የሀገሪቱን የነዳጅ ማጣሪያዎችን ከጥቅም ውጭ ያደረገ ሲሆን የጦር ሜዳውን ሚዛን እየቀየረ እና ላለፉት 4 ዓመታት ሲካሄድ የነበረውን ግጭት ለመጀመሪያ ጊዜ በቀጥታ ወደ ሩሲያ ግዛት ያስገባ ክስተት ሆኗል። ይህ ዘመቻ ሩሲያ ለከተሞቿ የምታቀርበውን የነዳጅ አቅርቦትና ለወታደሮቿ የሚላከውን ስንቅ እንድታጣ እያደረጋት ባለበት ወቅት ሞስኮ የሰላም ስምምነትን እንድትፈርም ለማስገደድ ያለመ የ40 ቀናት የህልውና ዘመቻ ማቀዳቸውን በከፍተኛ የራስ መተማመን ይፋ አድርገዋል። ይህ የፕሬዚዳንት ዜሌንስኪ መግለጫ በወጣ ማግስት በጦርነቱ ታሪክ ታይተው ከማይታወቁ ትላልቅ የድሮን ጥቃቶች አንዱ የተሰነዘረ ሲሆን ጥቃቱ 12 የሩሲያ ግዛቶችንና በሩሲያ ቁጥጥር ስር የምትገኘውን ክሬሚያን ኢላማ ያደረገ ነበረ። የሩሲያ ባለስልጣናት 620 የዩክሬን ድሮኖችን አየር ላይ እንዳከሸፉ ተናግረዋል። ሆኖም ከሳምንት በፊት በሞስኮ ትልቁ የነዳጅ ማጣሪያ ላይ በደረሰውና እስከ ፈረንጆች 2027 ዓ.ም ድረስ ሙሉ በሙሉ ስራ ያቆማል ተብሎ የተገመተውን ትልቅ ፍንዳታ ያስከተለውን የአየር ጥቃት ካደረሰች በኋላ በአካባቢው ጥቁር ዝናብ የጣለ ሲሆን ነዋሪዎች ወደ መጠለያ ለመሰደድ ተገደው ነበረ። ይህንን ተከትሎ በቱላ የሚገኝ የኬሚካል ፋብሪካ ላይ ፍንዳታ የተሰማ ሲሆን በዚህ ሳምንት ብቻ ቢያንስ ተጨማሪ 3 የሩሲያ የነዳጅ ማጣሪያዎች
ጥቃት አስተናግደዋል። ፕሬዚዳንት ዜሌንስኪ ዩክሬን የምትቃጠል ከሆነ የእናንተ ሞስኮ ትቃጠላለች ሲሉ በግልጽ ያስጠነቀቁ ሲሆን የሩሲያው ፕሬዚዳንት ቭላዲሚር ፑቲን እውነተኛ ሰላምና ድርድር ለማድረግ ፈቃደኛ አይደሉም ሲሉ ወቅሰዋቸዋል። ፕሬዚዳንት ፑቲን በበኩላቸው በድሮን ጥቃቶች ምክንያት የተወሰኑ ጉዳቶች መድረሳቸውን ቢያምኑም ሩሲያ ለሰላም ያስቀመጠቻቸውን ቅድመ ሁኔታዎች መከበር እንዳለባቸው አስጠንቅቀው የሞገቱ ሲሆን ዩክሬን የሩሲያን ማህበረሰብ ለማናጋት እየጣረች ነው ብለው ከሰዋል። በዚህ መሃል የአሜሪካው ፕሬዚዳንት ዶናልድ ትራምፕ የዩክሬን ፕሬዚዳንት ዜሌንስኪ ጋር ውይይት ካደረጉ በኋላ ከሩሲያው ፕሬዚዳንት ፑቲን ጋር በስልክ የተነጋገሩ ሲሆን ዩክሬን በጣም ጥሩ እየሰራች ነው የሚል አስተያየት ሰጥተዋል። ትራምፕ ሩሲያ በዶንባስ ቀጠና ላይ ያላትን ቁጥጥር እውቅና ሰጥቶ የነበረውን የአንኮሬጅ ስምምነት ሊያፈርሱ እንደሚችሉ ፍንጭ በመስጠት በፑቲን ላይ ያላቸውን ቅሬታ መግለጻቸውን ተናግረዋል። ሆኖም ሌሎች የዓለም መሪዎች ትራምፕ በሩሲያ ላይ ተጽዕኖ ለመፍጠር ያላቸውን ቁርጠኝነት በጥርጣሬ አይተውታል። በአሁኑ ወቅት በአሜሪካ የሚመራው የዩክሬን ዲፕሎማሲያዊ ጥረት በኢራን ግጭትና ቀደም ሲሉ በነበሩ የድርድር ውድቀቶች ምክንያት መቋረጡን ተከትሎ የዜሌንስኪ የድሮን ዘመቻ ለሰላም ንግግሩ አዲስ መነቃቃትን ይፍጠር አይፍጠር አሁን እርግጠኛ መሆን አይቻልም ተብሏል። ወደ ሌላኛው መረጃችን ስናቀና ምዕራብ አውሮፓን ክፉኛ ሲያናውጥ የሰነበተው ከፍተኛ የሙቀት ማዕበል አሁን ደግሞ ወደ አህጉሩ ማዕከላዊ እና ምስራቃዊ ክፍሎች መዛመቱን ቀጥሏል። ከዴንማርክ እስከ ስዊዘርላንድ እንዲሁም በጀርመን እጅግ ከፍተኛ የሆነ ሙቀት መጠን የተመዘገበ ሲሆን ይህ ያልተለመደ ክስተት በትራንስፖርት አውታሮች ላይ ከፍተኛ መስተጓጎልን ፈጥሯል። ከዚህም ባሻገር በመላው ክልሉ የሚገኙ የሕክምና ተቋማት ላይ ከባድ ጫናን እያሳደረ ይገኛል። በትላንትናው ዕለት ይህ የሙቀት ማዕበል ያስከተለውን ቀውስ ተከትሎ በፓሪስ የሚገኙ የሥራ ኃላፊዎች የአደጋ ጊዜ ሂደቶችን ሙሉ በሙሉ ወደ ሥራ አስገብተዋል። በዚህም ምክንያት ጆርጅ ፓምፒዱን የተባለውን ታዋቂ የሕክምና ተቋም ጨምሮ የተለያዩ ሆስፒታሎች ከፍተኛ ቁጥር ያላቸውን ታካሚዎች እያስተናገዱ ሲሆን አርብ ዕለት ብቻ በዚህ ከባድ ሙቀት ሳቢያ አስቸኳይ የሕክምና እርዳታ የሚሹ ሰዎች ቁጥር በ36 በመቶ ጨምሯል። በአጠቃላይ ወደ ሆስፒታል የሚመጡ ህመምተኞች ቁጥር 3000 የደረሰ ሲሆን በፈረንሳይ ለረጅም ጊዜ የዘለቀው ይህ የሙቀት ማዕበል በአሳዛኝ ሁኔታ አራተኛውን ሕፃን ሕይወት የቀጠፈ ሆኗል። በጥቅሉ በሙቀቱ ሳቢያ የሚሞቱ ሰዎች ቁጥር ከጊዜ ወደ ጊዜ እየጨመረ ሲሆን በተያያዘም አንድ አዋቂ ሰው በፓሪስ በሚገኘው ካናል ሴንት ማርቲን በተባለው የውሃ ቦይ ውስጥ ከተፈቀደው ስፍራ ውጪ ገብቶ ከዋኘ በኋላ ሕይወቱ አልፎ ተገኝቷል። ይህ የአውሮፓ የምንጊዜም ከፍተኛ ተብሎ የሚገመተው እጅግ ከባድ የሙቀት ማዕበል የአየር ንብረት ለውጥ እያሳደረ ባለው እየጨመረ በመጣው ተጽዕኖ ላይ አዲስ ስጋቶችንና ጥያቄዎችን ፈጥሯል። ከሎቬን ላኔቭ ካቶሊክ ዩኒቨርሲቲ የመጡት ፕሮፌሰር እንዳስጠነቀቁት ዓለም አቀፍ የካርቦን ዳይኦክሳይድ ልቀቶችን በከፍተኛ ሁኔታ የማይቀንሱ ከሆነ ወደፊት የሚከተሉት የሙቀት ማዕበሎች ከዚህ የሚበልጡና አስከፊ ሊሆኑ ይችላሉ ብለው ግምታቸውን አስቀምጠዋል። በመጨረሻም ወደ አጫጭር መረጃዎቻችን ስናልፍ በመጀመሪያ የምናገኘው በቬኔዙዌላ በደረሰው መንትያ አውዳሚ የመሬት መንቀጥቀጥ የተነሳ የሟቾች ቁጥር ወደ 1000 እየተጠጋ ሲሆን እስከ 7 ሚሊዮን የሚደርሱ ዜጎች መጎዳታቸውን የተባበሩት መንግስታት ድርጅት አስታውቋል። በዚህ ወቅት በመቶዎች የሚቆጠሩ ሰዎች በፍርስራሽ ውስጥ ተቀብረው እንደሚገኙ ስለሚሰጋ ዓለም አቀፍ የነፍስ አድን ቡድኖች ፍለጋቸውን በከፍተኛ ሁኔታ ቢቀጥሉም ረቡዕ ዕለት ተከስቶ ከነበሩት ሁለቱ የመሬት መንቀጥቀጦች በኋላ ዛሬ በተጨማሪ 4.8 የተመዘገበ የመሬት መንቀጥቀጥ ተነስቶ በአካባቢው ላይ አዲስ ስጋትን ደቅኗል። ወደ ሌላኛው መረጃችን ስናቀና እስራኤልና ሊባኖስ በጋራ ስምምነት ከፈረሙ ከአንድ ቀን በኋላ እስራኤል በደቡባዊ ሊባኖስ ላይ በፈጸመችው ጥቃት ቢያንስ አንድ ሰው ሕይወቱ ማለፉ የተነገረ ሲሆን በአካባቢው ያለው ውጥረት በእጅጉ ተባብሷል። ይህንን ወታደራዊ እንቅስቃሴ ተከትሎ የእስራኤል መከላከያ ሚኒስቴር እስራኤል ካትስ ሰራዊታቸው በሊባኖስ ግዛት ውስጥ ለረጅም ጊዜ ለመቆየት እንዲዘጋጅ ትዕዛዝ መስጠታቸውን ይፋ አድርገዋል። በሌላ ዜና የዲሞክራቲክ ሪፐብሊክ ኦፍ ኮንጎ መንግስት በጎረቤት ሩዋንዳ ላይ ለ10 ዓመታት የዘለቀውን ቀውስና የተለያዩ የሕግ ጥሰቶችን በመጥቀስ ለዓለም አቀፍ ፍርድ ቤት ይፋዊ ክስ መስርቷል። ኪንሻሳ ሩዋንዳን እንደ አውሮፓውያን አቆጣጠር ከ1994ቱ አሳዛኝ የዘር ጭፍጨፋ ማግስት ጀምሮ በግዛቷ ላይ በርካታ ጥፋቶችን ስትፈጽም መቆየቷን በመግለጽ ወቀሳዋን አስተላልፋለች። በመጨረሻም በኬንያ የሰብአዊ መብት ተሟጋቾች ባለፈው በ2024 ተቃውሞ ላይ ሕይወታቸውን ያጡ ሰዎችን በማሰብ በተደረገው ስብሰባ ላይ በፖሊስ ከታሰሩ ዜጎች መካከል 6ቱ ከባድ የማሰቃየት ምልክቶች ታይቶባቸው መንገድ ላይ ተጥለው መገኘታቸውንና አንድ ሰው ደግሞ የደረሰበት ሳይታወቅ መጥፋቱን ይፋ አድርገዋል። ይህ መንግስታዊ ያልሆኑ ድርጅቶች ያወጡት አስደንጋጭ ሪፖርት በኬንያ የፖለቲካ ተቃውሞችን ተከትሎ የተፈጸመ ያለውን የፖሊስ ጭካኔ፣ የሰብአዊ መብት ጥሰትና የታሳሪዎችን አያያዝ በተመለከተ በአገሪቷ ውስጥ ከባድ ስጋትን ፈጥሯል።
ለአሁን ያዘጋጀንላችሁ መረጃዎች እነዚህ ነበሩ። ከሰዓታት በኋላ ሌሎች መረጃዎችን ይዘን እንቀርባለን። እስከዛው በያላችሁበት መልካም ቆዩ።